ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በሰንበት ከባድ ምት ሻዕቢያ በአዲግራት በድሮን ተመታ። በሰሜን ኢትዮጵያ ከባድ ወታደራዊ ውጥረት በቀጠለበት ሁኔታ ዛሬ ጠዋት በአዲግራት አቅራቢያ የድሮን ጥቃት መፈጸሙን የሚገልጹ ሪፖርቶች ወጥተዋል። ጥቃቱ ከኤርትራ የመጡ ወታደሮች ላይ ያነጣጠረ መሆኑ ሲታወቅ በጥቃቱ በርካታ የሻዕቢያ ወታደሮችና ከባድ መሳሪያዎች ወድመዋል። ዝርዝሩን ይዘናል። ብቻውን መንግስትን ለመቃወም አደባባይ የወጣው ግለሰብ በፖሊስ ተያዘ። በትናንትናው ዕለት ቅዳሜ ነሐሴ 16 ቀን 2018 የጠቅላይ ሚኒስትር አብይ አህመድን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ስለ ግለሰቡ አስደንጋጭ መረጃም ይፋ ተደርጓል። ታደምጡታላችሁ። የተሰጠውን አቴራ ወረቀት ከኪሱ አውጥቶ ሲያነብ ሁሉም ነገር ተበላሸ ሲሉ ተሳታፊዎች ቅሬታ አሰሙ። ኮሚሽነር ዮናስ አዳዬ ኮሚሽኑ በምክክር ሂደቱ ገለልተኛ ለመሆኑን በተጨባጭ ያሳየ ተግባር ፈጽመዋል ተብሏል። ስለ ምክክሩ የተሰሙ አስደንጋጭ መረጃዎችንም አካተናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን ትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በዕለተ ሰንበት ከባድ ምት ሻዕቢያ በአዲግራት በድሮን ተመታ። በሰሜን ኢትዮጵያ ከፍተኛ ወታደራዊ ውጥረት በቀጠለበት ሁኔታ ዛሬ ጠዋት በአዲግራት አቅራቢያ የድሮን ጥቃት መፈጸሙን የሚገልጹ ሪፖርቶች ወጥተዋል። ጥቃቱ ከኤርትራ የመጡ ወታደሮች ላይ ያነጣጠረ መሆኑ ሲታወቅ በጥቃቱ በርካታ የሻዕቢያ ወታደሮችና ከባድ መሳሪያዎች ወድመዋል። ይህ ጥቃት በኢትዮጵያ ትግራይና ኤርትራ መካከል እየጨመረ ባለው ወታደራዊ ውጥረት ውስጥ መከሰቱ ትኩረትን ስቧል። በቅርቡ ሳምንታት በትግራይ የፌዴራል ሰራዊትና የቲፒኤልኤፍ ኃይሎች መካከል ከባድ ግጭቶች መከሰታቸውም ይታወሳል። ይህም የ2022 የፕሪቶሪያ የሰላም ስምምነት እንደገና በከፍተኛ ጫና ስር መሆኑን አሳይቷል። በተለይ ኤርትራ ከቲፒኤልኤፍ ጋር ያላትን የፖለቲካና ወታደራዊ ቅርበት እየጨመረ መሆኑን የሚጠቁሙ ትንታኔዎች በመውጣታቸው የሁለቱ ኃይሎች ትብብር በኢትዮጵያ ላይ አዲስ የደህንነት ስጋት ሊፈጥር እንደሚችል ተነግሯል። አንዳንድ ትንታኔዎች ኤርትራ በአዲስ የኢትዮጵያ ቲፒኤልኤፍ ግጭት ውስጥ የቲፒኤልኤፍን ወገን ልትደግፍ እንደምትችል ይጠቁማሉ። በዚህም የሻዕቢያ ጦር የኢትዮጵያን ድንበር አልፎ የገባ ሲሆን በዛሬው ዕለትም ሳያስበው ከኢትዮጵያ አየር ኃይል ከባድ ምትም አርፎበታል። በዚህም ሻዕቢያ ከህወሓት ጋር ሆኖ ኢትዮጵያን ለመውጋት ከላካቸው አብዛኞቹ የጦር መሳሪያዎች ከጥቅም ውጭ መደረጋቸው ተረጋግጧል። በቀጣይ መረጃችን ከሰሞኑ በአማራ በኦሮሚያና በተለያዩ የአገሪቱ አካባቢዎች ወጣቶች አፈሳ ወይም አስገዳጅ ወታደራዊ ቅጥር እየተፈጸመ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ጉዳዩ በተለይም በወጣቱ ማህበረሰብና በቤተሰቦች ዘንድ ከፍተኛ ስጋትና ብዥታን ፈጥሯል። የአካባቢው ነዋሪዎችና ቅሬታ አቅራቢዎች እንደሚናገሩት ይኸው እንቅስቃሴ ትኩረቱን በወጣቶች ላይ ያደረገ ሲሆን ያለምንም ልዩነት ወይም መመዘኛ በጅምላ የተያዙ ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ ይገኛሉ። የአይነቱ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት ሲከናወን የነበረ ሲሆን አሁን ደግሞ ወደ ሌሎች ክልሎች መስፋፋቱ አሳሳቢነቱን አጉልቶታል። እንደ አጋጣሚ ሆነው ይህ ክስተት እየተፈጸመ ያለው በትግራይ ክልል የሚንቀሳቀሰውና በምርጫ ቦርድ እውቅና የተነሳው ህወሓት ከኤርትራ መንግስትና ከሌሎች አጋር አካላት ጋር በመሆን በፌዴራል መንግስቱ ላይ የጦርነት ዝግጅት እያደረገ መሆኑን ይፋ ባደረገበት ወቅት ነው። መንግስት በበኩሉ በቂ ዝግጅት እንዳለው ና በቂ ኃይል ማሰማራቱን የሚጠቁሙ መረጃዎች ቢኖሩም የዚህ አስገዳጅ ወጣቶች ስብስብ ትክክለኛ ዓላማ ምን እንደሆነ ግልጽ አለመሆኑን ህዝቡ ግራ ጋብቶታል። በኦፊሻላዊ ባልሆነ የክልል ምንጮች የተገኘው መረጃ እንደሚያሳየው ወጣቶቹ ስልጠናውን ወስደው በአካባቢዎቻቸው ሚሊሻ ሆነው የሰላምና ጸጥታ ጥበቃ ስራዎች እንዲያከናውኑ ታስቦ እንደሆነ ይነገራል። ሆኖም ግን እስካሁን ድረስ ከመንግስት በኩል ይህንን አሰራር አስመልክቶ የተሰጠ ህጋዊ መግለጫም ሆነ ማብራሪያ የለም። ወደ ቀጣዩ መረጃችን እንሻገራለን። ብቻውን መንግስትን ለመቃወም አደባባይ የወጣው ግለሰብ በፖሊስ ተያዘ። በትናንትናው ዕለትም ቅዳሜ ነሐሴ 16 ቀን 2018 የጠቅላይ ሚኒስትር አብይ አህመድን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር መዋሉን የተነገረው ግለሰቡ ትናንት ረፋድ 4 ሰዓት ላይ ያዘጋጀውን መፈክር ይዞ መገናኛ ብረት ላይ አስደግፎ ተቃውሞ ሲያንጸባረቅ ታይቷል። ወዲያውኑ በአካባቢው የሚገኙ የአዲስ አበባ ፖሊስ አባላት መያዙና ወደ ጣቢያ መወሰዱ ተነግሯል። በጉዳዩ ላይ እስካሁን ከፖሊስ የተሰጠ ማብራሪያም የለም።
ወደ ቀጣይ መረጃ ስናልፍ የተሰጠውን አቴሬራ ወረቀት ከኪሱ አውጥቶ ሲያነብ ሁሉም ነገር ተበላሸ ሲሉ ተሳታፊዎች ቅሬታ አሰሙ። ኮሚሽነር ዮናስ አዳዬ ኮሚሽኑ በምክክር ሂደቱ ገለልተኛ ለመሆኑን በተጨባጭ ያሳየ ተግባር ፈጽሟልም ተብለዋል። ሁሉም ከሚያውቃቸው 8 አጀንዳዎች ውጭ የተለየ 9ኛ አጀንዳ ማቅረብ አነጋጋሪ ሆኗል። ተመካካሪዎች ለቦርከና በሰጡት አስተያየትን በቀረቡት አጀንዳዎች ዙሪያ ሁሉም 4000 ተሳታፊዎች በአንድ ድምፅ ማጽደቁን ተናግረዋል። ነገር ግን ዶክተር ዮናስ አዳዬ በምክክር ሂደቱ መጨረሻ በፈጠሩ ስህተት ምክክሩ በ11ኛው ሰዓት ፈርሷል ብለዋል። ዮናስ የተጣለባቸውን ህዝባዊ ኃላፊነት ወደ ኋላ ትተው እንደ ኮሚሽነር ሳይሆን እንደ ተወካይ የተሰጣቸውን የአቴሬራ ወረቀት ከኪሳቸው አውጥተው አንብበዋል ሲሉ ትዝብታቸውንም ተናግረዋል። ዶክተር ዮናስ ምሽት 1 ሰዓት ላይ አዲስ አበባ የኦሮሚያ መቀመጫ ትሁን የሚለውን አከራካሪ ጉዳይ በአዲስ መልኩ በአጀንዳነት ይዘው መቅረባቸው ሁሉንም ተሳታፊ እንዳስከፋ ተናግረዋል። ሁሉም ተመካካሪ በዮናስ ድርጊት ተበሳጭቶ ከአዳራሽ ወጥቷል በማለት የተፈጠረውን ክስተትም አስረድተዋል። ህዝቡ ያልጠበቀውንና ያበቃለትን ጉዳይ ማፍረስ ህዝብን ከመናቅ ባለፈ በኃይል አሳልፈው ለመስጠት የተደረገ ሴራ ነው ብለዋል። ምንም እንኳን የኦሮሚያ ክልል ተመካካሪዎች ስብሰባ ረግጠው ቢወጡም አዲስ አበባ የሁሉም ኢትዮጵያ ከተማ የኢትዮጵያ ዋና ከተማና የአፍሪካ መዲና ሆና እንድትቀጥል ከስምምነት ላይ መደረሱን አስታውሰዋል። የምክክሩ መመሪያ አጀንዳውን ለማጽደቅ 70% ድምፅ እንደሚያስፈልገውና አዲስ አበባ የኦሮሚያ መቀመጫ ትሁን የሚለው 82% በሆነ ድምፅ ውድቅ ሆኖ ሳለ ኮሚሽኑ ግን ራሱ ያወጣውን መመሪያ አላከበረም ብለዋል። ይህም ኮሚሽኑ ገለልተኛ አለመሆኑንና በመንግስት ጫና ውስጥ መግባቱን በግልጽ ያሳየ የኮሚሽኑን መመሪያ የጣሰ አካሄድ ነው ሲሉም ተናግረዋል። በቀጣይም አዲስ አበባን ጨምሮ ሌሎች ውሳኔ ያላገኙ አጨቃጫቂ ጉዳዮችን ኮሚሽኑ ውሳኔ ያሳልፍባቸዋል ተብሎ ይጠበቃል። ተመካካሪዎች በበኩላቸው በአወዛጋቢው የአዲስ አበባ ጉዳይ ላይ የሚተላለፈው ውሳኔ ተጨማሪ ጥፋት እንዳያስከትል ጥንቃቄ ማድረግና ትኩረት መስጠት እንደሚገባ አሳስበዋል። በቀጣይ መረጃችን 7544 ተፈታኞች ብቻ አለፉ። በዘንድሮ የ12ኛ ክፍል ብሔራዊ ፈተና 56563,960 ተማሪዎች ተመዝግበው 550210 ተማሪዎች ተፈትነው ፈተናውን መውሰዳቸውን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ተናግረዋል። ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ 565 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ጠቁመው ከእነዚህ ውስጥ 98ቱ ትምህርት ቤት በአማራ ክልል የሚገኙ ናቸው ብለዋል። ሚኒስቴሩ ፈተናውን ከወሰዱት ውስጥ 12.8 በመቶ የሚሆኑት ተማሪዎች 50 በመቶና ከዚያ በላይ ማምጣታቸውን ተናግረዋል። በዘንድሮ በአጠቃላይ ፈተናውን ከወሰዱ ተማሪዎች መካከል ማለፍ የቻሉ 70,544 መሆናቸውን በመግለጫቸው አብራርተዋል። ፕሮፌሰር ብርሃኑ ካለፉት መካከል በተፈጥሮ ሳይንስ 16.5 በመቶ ሲሆኑ በማህበራዊ ሳይንስ ደግሞ 8.33% ናቸው ነው ያሉት። በተፈጥሮ ሳይንስ ወንድ 591.6 ከ600 ከአዳማ ኦዳ ስፔሻል ቦርዲንግ እንዲሁም ከሴት ደግሞ 583 ከ600 ሲሆን ከእንጅባራ አገው ምድር ትምህርት ቤት መመዝገቡን አብራርተዋል። በተመሳሳይ መልኩ በማህበራዊ ሳይንስ ወንድ 576.2 ከዶዶሎ ኢፋ ቦሩ ትምህርት ቤት፣ በሴት 569.1 ሆሊሴቪየር ትምህርት ቤት መመዝገቡንም ተናግረዋል። ዘንድሮ ካለፉት ዓመታት ውጤት ጋር ሲነጻጸር የተሻለ የተማሪ ቁጥር ያለፈ በመሆኑ የምንቀበለው የሬሜዲያል ተማሪ ቁጥር ይቀንሳለን ብለዋል። የማለፊያ ነጥብን በተመለከተ ግን ቁረጫ ነጥብ ወደፊት የሚገለጽ ይሆናል ያሉት ሚኒስቴሩ ተማሪዎች ውጤታቸውን ከሰኞ ጠዋት ወይም ማክሰኞ ከሰዓት ጀምሮ መመልከት እንደሚችሉ አስታውቀዋል። ውጤታቸው ላይ ቅሬታ የሚኖራቸው ከሆነም ከ5 እና ከ6 ቀናት በኋላ ቅሬታ የማቅረቢያ ጊዜ የሚሰጣቸው እንደሚሆንም ነው የተናገሩት። በመጨረሻም በራያ ቆቦ አስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ሕይወት አለፈ። በሰሜን ወሎ ዞን ራያ ቆቦ ወረዳና በተለያዩ አካባቢዎች የተካሄደ ባለው አስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ሕይወት ማለፉ ተነግሯል። ሕይወታቸው ያለፈው ወጣቶች ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለተለያዩ የጉልበት ስራዎች ወደ ራያ ቆቦ ከተማና አካባቢው ተንቀሳቅሰው በመስራት ላይ የነበሩ መሆናቸው ታውቋል። ወጣቶቹ ለዕለት ጉርሳቸው በስራ ላይ በነበሩበት ወቅት በአስገዳጅ አፈሳ ተይዘው ለወታደራዊ ስልጠና መወሰዳቸውንም መረጃዎች አመላክተዋል። ይህንን አስገዳጅ ወታደራዊ ምልመላ በመቆምና ለስልጠና ላለመሄድ ሲሉ ወጣቶች በኤሌክትሪክ ራሳቸውን በማጥፋት ሕይወታቸውን ማጣታቸው ተረጋግጧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን በያላችሁበት።